ሰላም እንዴት ናችሁ? እግዚአብሔር ይመስገን። ዛሬ በሌላ ቪዲዮ ተመልሻለሁ። ከዚህ በፊት እንደተነጋገርነው አባውት ቮሊዩም በተከታታይ የተወሰነ ፓርቶችን ለቅቄላችኋለሁ። ዛሬ ቀጣዩን በዚህ ፓወርፖይንት ላይ ተመርኩዘን ነው እያወራን ያለ ነው። ምን ያክል ቮሊዩም ኢዝ ሶ ኢምፖርታንት ዋይ የሚለውን ከኢንትሮዳክሽን ጀምረን ነው እያወራን ያለ ነው። ፓርቱ ላይ ምንድነው ያየነው? ዋይ ቮሊዩም ኢዝ ሶ ኢምፖርታንት ኢን ፎሬክስ ማርኬት ኦር ኢን ማርኬት አናሊሲስ እና አንዳንድ ነጥቦችን አውርተን ነበረ። ከዚህ ፖይንት ውስጥ about to calculate risk and risk assessment የሚለው በሂደር ነው የተውነው። ሌላው is a volume data accurate የሚለው ላይ አንዳንድ ነገሮችን እናወራለን ማለት ነው ዛሬ። Today's topic will be የሚሆነው about accuracy of the data. Okay, basically volume data on a single exchange should be always accurate. Why? ምክንያቱም ሲንግል ኤክስቼንጅ ላይ ዲፔንድ ስለሚያደርግ። ኦኬ በት ፎሬክስ እንደዛ አይሰራም። ዋይ? ሲንግል ኤክስቼንጅ ስላልሆነ which means በሌላ መንገድ ዲሴንትራላይዝድ ስለሆነ ማለት ነው። ኦኬ በጣም ትንሽ ያስቸግራል የፎሬክስ ማርኬት ዳታን አኪዩሬት ለማድረግ ማለት ነው። as much as possible ግን የተለያየ አይነት ሜካኒዝም or list of confirmations በመጠቀም ቮሊዩሙን አኪዩሬት ወደ ማድረግ የሚሞከርበት አኳኋን አለ። አንዳንድ ነገሮችን እንነጋገራለን። ቤዚካሊ ሁለት አይነት ኢማይ ስትራቴጂ ማለት ነው እኔ የምጠቀምበት መንገድ በሁለት አይነት ነገር አያለው ቮሊዩሙን። አንደኛው ታይም ቤዝድ ቮሊዩም እና ሁለተኛው ደግሞ ፕራይስ ቤዝድ ቮሊዩም የሚለውን ነው ማለት ነው። ታይም ቤዝድ ቮሊዩም የምንለው በቲክ ላይ የሚመሰረት ሲሆን ፕራይስ ቤዝድ ደግሞ ፊክስድ ሬንጅ ቮሊዩም ፕሮፋይል ላይ ኦር ቮሊዩም ፕሮፋይል ላይ ጠቅለል ባለ ስሙ እሱን እንጠቀመዋለሁ ማለት ነው። ይሄንን ካየን እነዚህ ሁለቱ አሁን ያልኳቸው ነገሮች ምንድን ናቸው የሚለውን ካየን አሁን አብዛኛው ጊዜ ትሬዲንግ ቪው ለመጀመሪያ ጊዜ ሲከፈት ኦር ማንም ሰው ለመጀመሪያ ጊዜ ሎጊን ሲያደርግ ኦር ሳይን አፕ ሲያደርግ ባይ ዲፎልት ቢልቲን የሆነ አንድ ኢንዲኬተር አለ። ቢልቲን የሆነ እሱም ከታች የሚታየው ማለት ነው። እዚህ ጋር በቀስቶ የሚታየው ቮሊዩም ባለፈው አሳይቻለሁ እና ታይም ቤዝድ ቮሊዩም የምንለው ከስር ያለው ማለት ነው። which means ይሄኛው ማለት ነው። እነዚህ ቮሊዩሞች ማለት ነው። እነዚህ ከታች ያሉ ታይም ቤዝድ ናቸው። ቤዝድ ኦን ዘ ታይም። ምክንያቱም እዚህ ስር ምንድነው ያለው ትሬዲንግ ቪው ከታች አይ ቲንክ ታስክ ባሩ ምናምን አይነት ነገር ማለት ነው። አሁን ለምሳሌ ይሄ ቀስት ያለበት ቲውስዴይ እና ይላል። እዚህ አካባቢ ላይ እያንዳንዱ ካንድልስቲክ ላይ ፖፕ አፕ የሚሆን ቮሊዩም ኦኬ ታይም ቤዝድ ነው። ፎር ኤግዛምፕል ይሄኛው ቮሊዩም ካየን 8.16 አካባቢ ነው። ከየት ነው እያነበብኩ ያለሁት? ከዚህ አካባቢ አሁን ካበራሁት ማለት ነው። ማውዝን ሆቨር ሳደርግ 8.16 ምናምን ነው የሚያነባው። therefore እና ይሄኛው ታይም ቤዝድ ነው ማለት ነው። ሁለተኛው ደግሞ ፕራይስ ቤዝድ ማለት በፕራይስ ደረጃ በዚህኛው ማለት ነው። በዚህኛው ፕራይስ ቤዝድ ማለት ይሄ ነው። እዚህ እያንዳንዱ ፕራይስ ሌቨል ላይ የገባውን ቮሊዩም የሚያሳይ ነው። እሱም ደግሞ ምንድነው የምንጠቀመው? እዚህ ጋር ሆቨር ሳደርግ ከበስተግራ በኩል ፎርካስቲንግ ኤንድ ሜዠሪንግ ቱልስ ይላል። ይሄኛው ኢንዲኬተር አይደለም፣ ኢት ኢዝ ቱልስ ነው። ኦኬ አንዳንድ ጊዜ ሰዎች ይምታታባቸዋል። ፎርካስቲንግ ኤንድ ሜዠርመንት ቱልስ ነው የሚለው። እዛው ስንገባ ሎንግ ፖዚሽን፣ ሾርት ፖዚሽን እነዚህ ነገሮች አሉ። እና ሁለት አይነት ፊክስድ ሬንጅ ቮሊዩም ፕሮፋይል ደግሞ አለ። ሁለቱንም ቡክ ማርክ አድርጌያለሁ እኔ። አንደኛው ፊክስድ ሬንጅ ቮሊዩም ፕሮፋይል ነው። ከፈለኩበት ፕራይስ ኤሪያ ፍሮም ስዊንግ ሃይ ቱ ስዊንግ ሎው ኦር ቬሪ ኢምፖርታንት ኒውስ ዴይ ላይ ኦኬ ሰም ፈንዳሜንታል ኢቨንቶች ላይ አንከር አደርጋለሁ። ሁለተኛው ደግሞ
አንከርድ ቮሊዩም የሚባል ለራሱ ወይ ከበስተቀኝ ወይ ከበስተግራ አንከር የሚደረግ። ለምሳሌ አሁን ይሄንን አንከር አድርጌ አሳያቸዋለሁ። እስከሆነ ፕራይስ ሌቨል ድረስ የሚሄድ ከሆነ ለምሳሌ ማለት ነው እስከሆነ ፕራይስ ሌቨል ድረስ የሚወስድ ከሆነ ይሄ ፊክስድ ሬንጅ ቮሊዩም ፕሮፋይል እንለዋለን ማለት ነው። ለምሳሌ እንደዚህ ከሆነ ፕራይስ ሌቨል አፕ ቱ ፕራይስ ሌቨል ሆነ እንደዚህ አይነት አንከር ሳደርግ አሁን ይሄ ምንድነው የሚያሳየው ቢትዊን ዚ አሁን እቺኛዋን አሁን ለምሳሌ ይሄ እነዚህ መስመሮቹ እነዚህ ሆሪዞንታል ሂስቶግራም እንላቸዋለን። ሂስቶግራሞች ናቸው። ሶ አሁን በዚህና በዚህ መካከል ያለው ይሄንን ሂስቶግራም ካየ ነው እቺኛዋን ወጣ ያለችዋን ሂስቶግራም ማለት ነው ቮሊዩም ኖድ እንለዋለን። ኦኬ እንደ ኖድ አይነት ነው። ኦኬ ሶ በዚህ አሁን እቺኛዋ እዚች ጋር ያሉት እነዚህ ካንድሎች ላይ ያሉ እነዚህ በዚህ ሬንጅ መካከል የገቡ ላይ ኦኬ በዚህ ሬንጅ መካከል የገቡ ካንድል ስቲኮች ላይ ያለውን ቮሊዩም ኦኬ ይሄንን ማለት ነው ኦቨር ዘ ፕራይስ ኤሪያ ያነባል ማለት ነው። ኦኬ በዚህ ላይ ያነባል። እነዚህ ታይም ቤዝድ ማለት በዚህ ትይዩ ያለውን ኦኬ ያለውን ኦቨር ዘ ፕራይስ ኤሪያ ማለት ነው ሆሪዞንታሊ ኤንድ ቨርቲካሊ ማለት ነው ወደ ላይና ወደ አግደም አንድ ላይ ያነባል ማለት ነው። ሶ ዚስ ኢዝ አ ታይም ቤዝድ ቮሊዩም ኤንድ ቮሊዩም ፕሮፋይል የምንለው ማለት ነው። ፊክስድ ሬንጅ ቮሊዩም ፕሮፋይል ሲምፕሊፋይ ተደርጎ ሲጠራ ቮሊዩም ፕሮፋይል ይባላል። ሶ ይሄ ነጭ መስመር የምታዩት ነጭ መስመር ይሄኛው ማለት ነው የፊክስድ ሬንጅ ቮሊዩም ፕሮፋይሉ ነጭ መስመሩ ፖይንት ኦፍ ኮንትሮል ይባላል። ስለ ፊክስድ ሬንጅ ቮሊዩም ፕሮፋይል በተመለከተ ገና ሙሉ ቪዲዮዎችን ገና አንድ ባንድ እየሰራው ለቅላችኋለሁ። ሶ አሁን ግን ቶፒኩ ላይ ፎከስ ለማድረግ ፊክስ ቮሊዩምን በሁለት አይነት መንገድ ያለው ማለት ነው። አንደኛው ከስር ያለው ቲክ ቮሊዩም እነዚህ ማለት ነው ቲክ ቮሊዩም ኦኬ ታይም ቤዝድ ቮሊዩም ነው but this one over the price ስለሚያሳይ ማለት ነው ኦኬ ኦቨር ዘ ትሬንድ ማለት ነው። በዚህ ትሬንድ ላይ ያለውን ቮሊዩምን ለማየት ስለሚያስችለኝ እያንዳንዱ ፕራይስ ሌቨል ላይ በዚህ ሆሪዞንታሊ እንደ ቨርቲካሊ በማየት ኦኬ ሃይ ቮሊዩም ኤሪያዎችን ምናምን ስፖት አደርጋለሁ ማለት ነው። so this is how I just use እንደዚህ ነው የምጠቀመው ማለት ነው። እንግዲህ ቮሊዩም ዳታ አኪዩሬት የማይሆንበት ምክንያት ሴሽን ባይላክስ አልጎ የሆነ ኢንዲኬተር እንጠቀም። ሴሽን አሁን እነዚህ ሴሽኖች ናቸው። እነዚህ ሴሽኖች ኤዥያ ማርኬት አለ፣ ለሲድኒ አለ። አክቹአሊ ሲድኒ እና ኤዥያ ማርኬት ኦቨርላፕ ነው የሚያደርገው። ለንደን አለ እና ኒውዮርክ አለ። አሁን አብዛኛው ጊዜ ሰው ምንድነው የሚለው ለንደን ኤዥያ ማርኬት ኮንሶሊዴት የሚያደርግ ማርኬት ነው ይላል። ኦኬ this is completely wrong። ኦኬ ዋይ ብላችሁ ብትጠይቁኝ አብዛኛው ጊዜ ቮሊዩም የሚገባው ኤዥያ ማርኬት ላይ ነው። አሁን ለምሳሌ ይሄን ቮሊዩሞችን ይሁ እነዚህ ቮሊዩሞችን እያያቸው ሶስት ቮሊዩሞች ሲድኒ ላይ ነው የገቡት። ሲድኒ ላይ እና ኤዥያ ማርኬት ላይ ነው የገቡት። እዚህ ጋር ደግሞ እንምጣ። ሎክ አጌን እነዚህ ቮሊዩሞችን እያያቸው እነዚህ ቮሊዩሞች እንትን ላይ ነው የገቡት። ሲድኒ ላይ ነው የገቡት። ኦኬ this is completely wrong። አሁን አንዳንዱ ያለው ኢንፎርሜሽን ከባድ ነው። እዚህ ጋር እነዚህ ቮሊዩሞች ኦኬ እዚች ጋር ያለችው ቮሊዩም this ኦኬ ማይ ብራሽ እዚች ጋር ያለችው አችኛዋ ሲድኒ ላይ ነው የገባው ኤዥያ ማርኬት ላይ ማለት ነው። ወደ ኋላ ተመልሰን ስናይ እያንዳንዱ ቦታ ላይ ማለት ነው ኦኬ this is enough እያንዳንዱ ቦታ ላይ። አሁን ሌላ ነገር ደግሞ ላሳያችሁ እዚሁ ኦኬ ሌላ ነገር ደግሞ ላሳያችሁ። እንደዚህ እናርገውና ኦልሞስት ፑት ኢት ኦን 30 ሚኒት ኦኬ 30 ሚኒት ላይ እናስቀምጠው ቱ ሞር ክሊር እንዲሆን ማለት ነው። ክሊር እንዲሆን ኦኬ
አሁን ለምሳሌ እዚህ አካባቢ ላይ የገባ ቮሊዩም እያያችሁ ነው። ዲስ ቮሊዩም ማለት ነው ወደ 1.9 ኬ ምናምን አካባቢ ነው የገባው። ይሄንን እንደዚህ ወደፊት ድራግ የምናረግ ከሆነ ኦኬ ቀኑን ሙሉ ይኸው በመጀመሪያ ደረጃ እዚህ ማርኬቱ ሰብሮ ከወጣ በኋላ ተመልሶ ሪቴስት አድርጎ ወደ ላይ እነዚህ ኤዥያ ማርኬት ላይ የሚገቡ ቮሊዩሞች ቀኑን ሙሉ ሞኒተር የሚያደርጉ ቮሊዩሞች ናቸው። አሁን ለምሳሌ እዚህ ጋር ሲድኒ ላይ የገባው ይሄ ቮሊዩም ኦኬ ሙሉ ይሄንን ዞን ሞኒተር አድርጎታል። ኦኬ ሞኒተር አድርጎታል። ከእንደገና እዚህ አካባቢ ደግሞ እንምጣ እስቲ እዚህ ታች ኦኬ this is ኒውዮርክ ነው ይሄ አክቹአሊ ኦኬ so put it back on 5 minutes ኦኬ ቮሊዩሙን እያየሁት አይደለም ቬሪ ናይስ ሎክ እዚህ ጋር እንደምታዩት ይሄኛው ካንድል ላይ ነው የገባው ኦልሞስት ከዚህ እስከዚህ ይሄንን ዞን ሞኒተር ያደርጋል። ይሄንን ነክቶ ነው የወረደው። ኦኬ ከእንደገና አሁንም this is today ወደ ኋላ ተመልሰን እያንዳንዱ ቦታ የምናይ ከሆነ ማርኬት የቀኑን ሙሉ ቮሊዩም ሞኒተር ያደርጋሉ። this candlestick አሁን ለምሳሌ ኦኬ መጀመሪያ ደረጃ እዚሁ አካባቢ ነው ሞኒተር ያደርገው። ሎክ ይሄኛው ነካ ወረደ፣ ከዛ ሰብሮ አለፈ። እዚህ ጋር ሲመጣ ተመልሶ ባይ እንደውም አልተመለሰም። ኦኬ ሶ ኤዥያ ማርኬት ላይ ሁሌ ሊኩዊዲቲ ቢልድ ይደረጋል ይባላል። ኦኬ ይሄ አይነት ሀሳብም አለ በዛ ረገድ ቱ ሳም ኤክስቴንት ኢትስ ትሩ ኦኬ which means ግን ቀኑ ሙሉ ሞኒተር የሚያደርግ ቮሊዩም ነው የሚገባው ማለት ነው። ሌላው ፎሬክስ ማርኬት ቮሊዩሙን አፌክት የሚያደርግ ሌላው የሀገራት ኢኮኖሚ ነው። ኦኬ የሀገራት ኢኮኖሚ ስንል ምን ማለታችን ነው? አንድ ሀገር ኢኮኖሚው የሚወሰነው ኢኮኖሚክ ስትሬንግዝ አለው፣ የሀገሪቱ ትሬድ ባላንስ አለ፣ ኢንተረስት ሬት እና የሀገሪቱ ሴንትራል ባንክ የሚከተለው ፖሊሲ አለ። ፖሊሲው ደግሞ የሚቀረጸው ቤዝድ ኦን ማርኬት ኮንዲሽን ነው፣ ኢኮኖሚክ ኮንዲሽን ነው። ምን ማለት ነው? ኢኮኖሚው ኮንትራክት እያደረገ ነው ኦር ኤክስፓንድ እያደረገ ነው። ሪሴሽን የሚባል ሀሳብም አለ። ኦኬ እነዚህ ሁሉ እንድታነቡ ፈልጋለሁ። ሶ ሌላው ደግሞ ሊኩዊዲቲ እስቲ በመጀመሪያ ደረጃ ኢኮኖሚክ ስትሬንግዝ ማለት ነው። የአንድ ሀገር ኢኮኖሚክ ስትሬንግዝ ምንድን ነው የሚወስነው? ጂዲፒ አለ፣ ኦኬ ኤክስፖርት አለ። ኤክስፖርት አሁን የሚጨምር ከሆነ የገንዘብ ፍሎው ማርኬት ውስጥ ይኖራል፣ ሀገሪቱ ውስጥ ይኖራል ማለት ነው። which means ግዙፍ ሊኩዊዲቲ ይኖራታል ማለት ነው። the more liquidity that country had ብዙ ባየር እና ሴለሮች እነዚህ ግዙፍ አካላት ትሬደሮች ፓርቲሲፔት ያደርጋሉ ማለት ነው በዛ ሀገር ኢኮኖሚ። ሌላው ደግሞ ኢንፍሌሽን ነው። ስለ ኢኮኖሚክ ስትሬንግዝ እያወራን ነው። ኢንፍሌሽን በጣም የአንድን ሀገር ኢኮኖሚ አንቆ የሚይዝ ነገር ነው። ኦኬ ለምሳሌ ኢንፍሌሽን ከጨመረ የዩኤስዲ ለምሳሌ የአሜሪካን ሀገር የዛ ሀገር ከረንሲ ዊክ ይሆናል። ኦኬ ኢኮኖሚን የሚያናጋ አይነት ነገር ነው። ሀገራት ብዙ ጊዜ ኢንፍሌሽንን ለመቆጣጠር ብዙ አይነት ሜካኒዝሞችን ይወስዳሉ። ገንዘብ ማተም፣ እነዚህ ማርኬቱን ስቲሙሌት ማድረግ፣ እነዚህ የመሳሰሉ። ሌላው ደግሞ ትሬድ ባላንስ ያልነው ነው እና ትሬድ ባላንስ ሁለት አይነት ኮንሰፕት ከውስጡ አለ። ትሬድ ሰርፕለስ እና ትሬድ ዲፊሲት የሚባል አይነት ነገር ማለት ነው። ሶ ይሄም በጣም ወሳኝና ክሩሻል አይነት ነው። ኢንተረስት ሬት እና ሴንትራል ባንክ ይሄንን ቅድም የተወሰነ ነገር አውርቻለሁ። ኢት ኢዝ ኦል አባውት ሬት ካት ኤንድ ሀገሪቱ የምትከት ቤዝድ ኦን ኢኮኖሚክ ሲቹዌሽን ሀገሪቱ የምትወስነው የኢኮኖሚክ ፖሊሲ ነው። ሌላው ሊኩዊዲቲ ነው። ሊኩዊዲቲ ግዙፍ ገንዘብ ያለው ሀገር፣ ጥሩ ኢኮኖሚክ ፐርፎርም የሚያደርግ ሀገር ሞር ቮሊዩም የፎሬክስ ማርኬትን አፌክት ያደርጋል ያ ሀገር። ለምሳሌ አሜሪካ ፎሬክስ ማርኬትን አፌክት ታደርጋለች። ዋይ? ምክንያቱም ገንዘቧ ከባድ ስለሆነ። ኦኬ ገንዘቧ ከባድ መሆን ብቻም ሳይሆን
አሜሪካኖቹ አሰሪ ወርልድ ሪዘርቭ ማለት ነው። በቃ በሌላ መንገድ አሜሪካ ማለት የዓለም ሪዘርቭ ማለት ነው። ኦኬ ገንዘቧ ማሰሴቭ የማናክት ያደርጋል። ሌላው ወርልድ ኢኮኖሚ ማለት ነው። ወርልድ ኢኮኖሚ ፎሬክስ ቮሊዩምን አፌክት ያደርጋል። በሌላ መንገድ ኦል ካንትሪስ ኢኮኖሚ ቅድም ያወራ ናቸው በጠቅላላ ማለት ነው። ኦኬ በዛ በተዘዋዋሪ ማለት ነው። ሌላው ደግሞ ብሬኪንግ ኒውስ ምን ማለት ነው? ይሄ እነዚህ ኤንኤፍፒ ሲፒአይ ይሄ እንትን ላይ ፎሬክስ ፋክተሪ ላይ የምናነባቸው አይነቶች ማለት ነው። የተለያየ ሶርሶች አሉ። እነሱ ላይ የምናነባቸው አይነት ኒውሶች ፎሬክስ ቮሊዩምን አፌክት ያደርጋሉ። ሌላው ፒቮት ፖይንት ነው። ፒቮት ማለት በተለምዶ ባንክ ሌቨል የሚባለው ማለት ነው። ሶ አስ ኤ ቮሊዩም ትሬደር ለምሳሌ ዋይ ዩ ዩዝ ኤ ፒቮት ፖይንት ሃው ቱ አይደንቲፋይ ፒቮት ፖይንት ምናምን ብትሉ እሱ በሌላ ቪዲዮ መጣበታላ። ነገር ግን ኦልዌይስ ፑት ዩር ስቶፕ ሎስ ቢሃይንድ ባንክ ሌቨልስ ኦኬ ቢሃይንድ ቢግ ኢንስቲትዩሽን ቮሊዩም ኦኬ ዋይ ስቶፕ ሎስ እንኳን ቢነካ መጀመሪያ የነሱ ተነክቶ ነው ያንተ የሚነካው ማለት ነው። ኦኬ ሶ ይሄንን እንዴት ነው ፊገር አውት የምናደርገው? በሌላ ቪዲዮ መጣበታለን። which means አሁን ፒቮት ፖይንቶችን ማወቅ ያልነው ማለት ነው። so this is all about today's about factor affecting forex volume and accuracy of the volume የሚል ላይ ማለት ነው። የመጨረሻው ፖይንት about this PowerPoint የሚሆነው next video the role of trading volume in a forex market የሚለውን ዲስከስ እናደርጋለን። ከዛ እንትኑን እንጨርሳለን ማለት ነው። so have a good time መልካም ጊዜ። ላይክ ኤንድ ሰብስክራይብ አድርጉ። ጀስት ስለ ፎሬክስ ማወቅ ለሚፈልጉ ሰዎች ሼር አድርጉ። መልካም ጊዜ